ሰላም ምርጦችዬ፣ በዚህ ቪዲዮ ላይ ጥርሱ ከወለቀው ፖለቲከኛ እስከ አጉል ቦታ ላይ ሽቶ የተቀባች እስከተያዘችው ሴት ድረስ የታዩ የተለያዩ ሰዎችን ይዤላችሁ መጥቻለሁ። ይህ ፖለቲከኛ በምርጫ ክርክር መሃል አርቲፊሻል ጥርሱ በአስቂ መንገድ ይወልቅበታል። ኋላ ላይ ስትማግጥ የነበረችው ይህች ሴት ውሽሟን ስትደብቅ በካሜራ እይታ ውስጥ ልትገባ ችላለች። ይህች ልጅ ፍርሃቷን የገለጸችበትን መንገድ ተመልከቱ። ይህች ሴት ደግሞ ከሰዎች መሃል መሆኗን የረሳች ትመስላለች። ፕሪሚየር ሊግ ላይ ደጋፊ የሆነው ይህ ወጣት አፍንጫውን ሲጎረጉር በካሜራ እይታ ውስጥ ይገባል። ፊቱ የነበረውን ልጅ በጥፊ መቶታል። እንደዚህ አይነት ምርጥ ጓደኛ ቢገኝ ስራውን የሚጠላ ሰው የሚኖር አይመስለኝም። እዚህ ሕክምና ባለሙያዎች ሜዳ ውስጥ ተጎድቶ የነበረን ተጫዋች ከሜዳ በፍጥነት ለማስወጣት ሲሉ ሲጥሉት እንዲሁም ሲያንኮራትቱት ታይተዋል። ይህ ሰካራም ቤት ውስጥ እስኪደርስ ያለውን መንገድ እየደነሰ ለሜዳ የወሰነ ይመስላል። ፍረት ይላችኋል እንግዲህ እንዲህ ነው። ትንሽ ቢሳሳት የሚፈጠርበትን ማሰብ ከባድ ነበር። ይህ የባስኬትቦል ተጫዋች ደስታውን በሚገልጽበት ሰዓት ዳኛውን በምትመለከቱት መንገድ መጥቶ ይህ ሰው ከፖሊስ ጊዜ ማቆያ በሚያስገርም መንገድ ሊያመልጥ ችሏል። ይህ ውሻ ደግሞ ትክክለኛ ባልሆነ ጊዜና ቦታ ላይ የተገኘ ይመስላል። ሰው ደግሞ የኑሮ ውድነት አስጨንቆት ሀሳብ ውስጥ የገባ ይመስላል። አገር ሰላም ብላችሁ አቁማችሁት ሄዳችሁት መኪና ሰምጦ ብታገኙት ምን ይሰማችኋል? ጨዋታው ስላላስደሰተው ለመተኛት ወስኗል። ከወፈሩ ሰው አይፈሩ ይላችኋል እንዲህ ነው። ፍርሃት ላለባችሁ ሰዎች ይህን ተግባር ማየት ምን ያህል ከባድ እንደሚሆን ጥርጥር የለኝም። የቦሊንግ ችሎታ ወደ ሌላ ታሪክ ውስጥ ገብቷል።